ሰላም የዩቲዩብ ቤተሰቦች፣ ዛሬ የምናወራው ስለ አንድ በጣም አስገራሚና አስፈሪ ታሪክ ነው። ሁሉም ነገር የጀመረው እንደ አንድ ቀላል እውነት ወይስ ትዕዛዝ ጨዋታ ቢሆንም እንዴት የሕይወትና ሞት ትግል እንደሚሆንም እንመለከታለን። ፊልሙ የሚጀምረው ጂሴል ሃሞንድ በምትባል ልጅ ነው። እሷም እንደ ሌሎቹ የእውነት ወይስ ትዕዛዝ ጨዋታ ተሳታፊም ነበረች። ግን ለእሷ ጨዋታው የተለየ ነበር። አንድ ጊዜም ሲጋራ ለመግዛት ወደ አንድ ሱቅ ትገባለች። ግን ሜክሲኮ ውስጥ በጨዋታው ግፊት አንዲት ሴትን በእሳት እንድትለኩሳት ትታዘዛለች። ምርጫ አልነበራትምና የትዕዛዝ ተግባሯንም ማጠናቀቅ ነበረባት። ከዛም ወደ ኦሊቪያ ባሮን እንመጣለን። እሷም ቆንጆ፣ አጭር ፀጉር ያላት ሴት ነች። ሃብታት ፎር ሂውማኒቲ በሚል የበጎ ፈቃደኛነት ተነሳሽነትም ሰዎች ቤት እንዲሰሩ እየረዳች የራሷን ቭሎግ ትሰራ ነበር። ኦሊቪያ ሰዎችን የምትረዳና ለሌሎች የምትጨነቅ አይነት ሰውም ነች። ግን የቅርብ ጓደኛዋ ማርኪ ካሜሮን ከሌሎች ጓደኞቻቸው ጋር ወደ ሜክሲኮ እንድትሄድ እየገፋፋቻት ነበር። የመጨረሻ የጸደይ ረፍታቸውም ነበር እና አብረው ማሳለፍ ይፈልጉ ነበር። ማርኪ ምርጫ አልነበራትምና ኦሊቪያን ከበጎ ፈቃደኛነት ቡድኗ ሃብታት ፎር ሂውማኒቲ ታስወጣታለች። ከዛም ለኦሊቪያ መምጣት ምትክ ሁሉም ሲመለሱ ቤቶችን በመገንባት እሷን ለመርዳትም ተስማሙ። በዚህ ምክንያት ኦሊቪያ መምጣት ነበረባት። ጓደኞቻቸው ራድቾም ኦሊቪያን የማሳመናቸው ዕቅድም ይሠራል ብሎ አላሰበም ነበር። የማርኪ ፍቅረኛ ሉካስ ሞሬኖም ኦሊቪያ አብራቸው ወደ ሜክሲኮ በመሄዷ በጣም ተደስቶ ነበር። ሁሉም ከኦሊቪያ ቤት በፈገግታም ወጡ። ሁሉም ሰው ምርጥ ቀናቸውን እያሳለፉም ነበር። ወደ ፓርቲዎች፣ የገበያ ማዕከላት፣ የተለያዩ ክለቦችና የባህር ዳርቻዎችም ይሄዳሉ። ማንኛውም ወጣት የሚፈልገው ፍጹም የእረፍት ጊዜም ያሳልፋሉ። ግን አስደሳች ጉዟቸው ገና ሊጀመርም ነበር። በሜክሲኮ የመጨረሻ ምሽታቸውንም በአንድ ባር ለማሳለፍም ወሰኑ። ሁሉም ሰው ጥሩ ጊዜ እያሳለፈም ነበር። ኦሊቪያም ብቻዋን እያለች ሮኒን አገኘችው። ሮኒም ከትምህርት ቤት ጓደኞቻቸው አንዱ ነበር። ሮኒ ኦሊቪያን ያበሳጫትም ይመስላል እና በባሩ ውስጥ ያለ አንድ ሰው ያየውን አልወደደውም። ስለዚህ ካርተር የሚባል ሰው ሮኒን አግኝቶ እንዲያቆምም ነገረው። ግን ኦሊቪያ በራሷ መቆጣጠር ስለቻለች ሮኒ ሄደ። ኦሊቪያ እና ካርተርም ያንዳቸውን መኖር በጣም የወደዱ ይመስላል። ለሰዓታትም ሲያወሩ ቆዩ። የኦሊቪያ ጓደኞችም ባሩ በቅርቡ ስለሚዘጋ ሌላ ለመዝናናት የሚሆን ቦታ ይፈልጉ ነበር። ካርተርም ወደ አንድ ልዩ ቦታ እንዲሄዱ ሐሳብ አቀረበ። ግን ትንሽ የእግር ጉዞ ይጠይቃል አላቸው። ሁሉም ሰው ተደስቶም ተከተለው። በአንድ ጠባብ ቦታም አለፉ እና ወደ አስፈሪና ጨለማ ሕንፃ ውስጥም ገቡ። ካርተር በጥሩ ሁኔታ የተዘጋጀም ይመስላል። አንድ የበረዶ ባልዲ ሙሉ ቢራም ከፈተ። ኦሊቪያም አካባቢውን ስትቃኝ አንዳንድ ያረጁ ፎቶግራፎችን አገኘች። እነዚያ ፎቶዎች ምናልባት የቤቱ የቀድሞ ባለቤቶች ይሆናሉ ብላም አሰበች። ኦሊቪያም በድንገት ሮኒን እንደገና አገኘችው። ሮኒም በድብቅ ተከትሏቸው ወደ ሕንፃው እንደመጣ ነገራት። የኦሊቪያ ጓደኞችም የሰለቻቸው ይመስላልና ሊሄዱ ነበር። ግን ካርተር አስቆማቸውና ራሳቸውን እንዲያዝናኑ ጨዋታ እንዲጫወቱ ሐሳብ አቀረበ። እውነት ወይስ ትዕዛዝ እንዲጫወቱም ሐሳብ አቀረበ። ይህ ደግሞ የጓደኞቻቸውን ጥልቅ ምስጢር የማጋለጥ ወይም የማይፈልጉትን ነገር እንዲያደርጉ የማስገደድ ዕድል አለው። ስለዚህ ሁሉም ተስማሙና ፍላጎት አደረባቸው። ጨዋታውም ተጀመረና እርስ በእርሳቸው ጥያቄ መጠያየቅ ጀመሩ። ታይሰን ሁሉንም ሰው ያስገረመ ጥያቄም ጠየቀ። ማርኪ ኦሊቪያን ፍቅረኛ እንደምትወድ ታውቅ እንደሆነ ጠየቃት። ኦሊቪያም ተናደደች። ማርኪም አላውቅም ብላ መለሰች። ሉካስ ታይሰን ያልተፈለገ ፍጥጫ በመጀመሩም ተናደደ። ግን ጨዋታው ቀጠለ። ካርተር ከኦሊቪያ ጋር ያለውን እውነተኛ ዓላማ በተመለከተም ተጠየቀ። ካርተርም አስደንጋጩን እውነት ለሁሉም ገለጸ። ካርተር ወደዚያ ቦታ ሸውዶ ሊወስዳቸው የሚችሉ ጓደኞች ያለውን ሰው እየፈለገ መሆኑንም ነገራቸው። ለእነሱ ጨዋታውን እንዳዘጋጀም ገለጸላቸው። እሱ መኖር ካቻለ ሌላ ሰው ቢሞት ሁለት ግድ እንደሌለውም ተናገረ። ካርተርም ኦሊቪያን ይቅርታ ጠየቀ። ለመጀመሪያ ጊዜ ሲገናኙም ብታባረው ኑሮ በዚህ ሁኔታ ውስጥ ላትሆን እንደምትችልም የነበር ነገራት። ካርተር ሊሸሽ ሲሞክር ኦሊቪያ ተከተለችው። ከዛም ስለሚናገረው ነገር ከባድነት ጠየቀችው እና ካርተርም አረጋገጠላት። ጨዋታው እውነተኛ መሆኑንና አንዴ ከተጠየቁ በኋላ በራስ ሰር የጨዋታው አካል እንደሚሆኑም ነገራት። አንዴ ከገቡበት የትም ቢሄዱ ወይም ምንም ቢሰሩ እንደሚከተላቸውም ጨምሮ እውነትን ካልተናገሩ እና ትዕዛዙን ካልተቀበሉ ወይም ለመጫወት እምቢ ካሉ እንደሚሞቱም ነገራት። ደህንነታቸውን ለመጠበቅ ደንቦቹን መከተል ብቻ እንዳለባቸውም ተናገረ። ኦሊቪያ ግን የሚናገረውን አላመነችውም ነበር። ከዛም ከጸደይ ረፍት ተመለሱ እና ሁሉም ነገር ወደ ተለመደው ሕይወት ይመለሳሉ። ኦሊቪያም ጠረጴዛዋ ላይ ስትቀመጥ እውነት ወይስ ትዕዛዝ
ተብሎ የተጻፈ ነገርም አየች። እሷም ሮኒ እንደሆነ አሰበች። ስለዚህ አልተጨነቀችምና ወደ ቤት ሄደች። ታይሰን ለተፈጠረውም ነገር ይቅርታ ጠየቀ እና ኦሊቪያም ይቅር አለችው። ከዛም ኦሊቪያ ንብረቶቿን ለማስተካከል ወደ ላይ ወጣች። ነገር ግን በፖስታዋ ውስጥ ካሉት ወረቀቶች በአንዱ ላይ ሌላ እውነት ወይስ ትዕዛዝ ተብሎ ተጽፎ በማግኘቷ ተደናገጠች። ግን አሁንም ተጠራጣሪ ነበረችና በጸደይ ረፍት ወቅት በደረሰው ነገር ምክንያት ሁሉም አጋጣሚ ነው ብላ አሰበች። በማርኪና ኦሊቪያ መካከል ያለው ግንኙነት አሁን ተጎድቷል። ማርኪ በቅርቡ አባቷን አጥታ ነበር እና የምትተማመንበት ብቸኛ ሰው ኦሊቪያም ነበረች። ለዚህም ነው ወደ ኦሊቪያ ለመሄድና ነገሮችን ለማስተካከል የወሰነችው። ከዚያም ኦሊቪያ ማርኪን ለሉካስ ምንም ስሜት እንደሌላትና እንደ ታናሽ ወንድሟ ብቻ እንደምትቆጥረውም ነገረቻት። ኦሊቪያ ከትምህርት ቤት ወደ ቤት ለመሄድ ስትወጣ በመኪናዋ በር ላይ ሌላ እውነት ወይስ ትዕዛዝ የሚል ጽሑፍ ተጽፎ አየች። ሮኒንም አየችውና የሚያደርገው ነገር ጥሩ ቀልድ እንዳልሆነ ነገረችው። በጠረጴዛው ላይና በራሪ ወረቀቶቹ ላይ ያለው ምንም እንዳልሆነ ግን በመኪናው ላይ የተጻፈው በጣም ብዙ ገንዘብ እንደሚያስወጣት ተናገረች። ሮኒም ተገርሞ ነበር፣ ምክንያቱም በመኪናዋ ላይ ምንም የተጻፈ ነገር ስላላየና ኦሊቪያ ስለምን እንደምትናገር ምንም አያውቅም ነበር። ከዚያም ኦሊቪያ የሆነውን ነገር ለማርኪ ለመንገር ወደ ቤተ መጻሕፍት ሄደች። ግን አሁን ጨዋታው ተጀምሯል እና ኦሊቪያ የመጀመሪያዋ ነበረች። ወደ ቤተ መጻሕፍት ውስጥ ስትገባ የማታውቀው አንድ ተማሪ በተጣመመ ድምፅ እውነት ወይስ ትዕዛዝ ብሎ ጠየቃት። ከዚያ ነገሮች እንግዳ መሆን ጀመሩ። በቤተ መጻሕፍት ውስጥ ያሉ ሁሉም ልጆች ኦሊቪያን እውነት ወይስ ትዕዛዝ ብለው መጠየቅ ጀመሩ። ኦሊቪያም በጣም ከመደናገጧ የተነሳ እውነት ብላ መለሰችና እንዲያቆሙ ጠየቀች። ከዚያ ሁሉም ተማሪዎች የቅርብ ጓደኛሽ እንድትደብቂው የምታደርግሽ ምስጢር ምንድን ነው ብለው ጠየቋት። ኦሊቪያም ማርኪ ሁልጊዜ ሉካስ ላይ እንደምትማግጥበት ተናገረች። ማርኪም ተደናግጣ ነበር እና ሉካስም የሰማው ነገር አስቆጣው። ኦሊቪያ ይህን ለማለት እንዳላሰበችና ምን እንደተፈጠረ እንደማታውቅም ገለጸች። ኦሊቪያም ማርኪን ከመሄድ ለማስቆምም ሞከረች፣ ግን ማርኪ እንድትለቃት ወይም እጇን እንደምትሰብር ነገረቻት። ሁለተኛውም ሮኒ ነበር። ሮኒም ትዕዛዝን መረጠ፣ ግን ሊጨርሰው አልቻለም፣ ምክንያቱም በሕዝቡ ውስጥ ያለ አንድ ሰው የግል ብልቱ በጣም ትንሽ ነው በማለት ስላሾፈበት አላደረገውም። ከፑል ጠረጴዛው ላይ ወድቆ አንገቱ ተሰብሮ ሞተ። ሉካስም ተጠየቀ እና እውነትን መረጠ። ስለ ኦሊቪያ ምን እንደሚሰማውም ተጠየቀ። ከዚያም ለኦሊቪያ ለእሷም ስሜት እንዳለው ነገራት። በዚህ ምክንያት ሉካስ ኦሊቪያ የምትናገረውን ሁሉ አመነ። የማርኪ ተራም ደረሰ እና ትዕዛዝን መረጠች። ትዕዛዙም የኦሊቪያን እጅ መስበር ነበር። ማድረግም አልፈለገችም፣ ግን ኦሊቪያ እንዳትሞት ለማዳን እንድታደርገው አጥብቃ ጠየቀች። ጨዋታውም ቀጠለ። ታይሰን እውነትን ለመናገር እምቢ ስላለም ሞተ። ራድም በሁለተኛው ተራው ላይ ትዕዛዝን ወዲያውኑ ማከናወን ስላልቻለ ሞተ። ጨዋታው እውነትን እንደመናገርና ማምለጥ ያህል ቀላል አይደለም። በተለየ መንገድም ይሰራል። ከጓደኞቻቸው አንዷ ፔኔሎፔም እውነትን እንድትመርጥ አልተፈቀደላትም፣ ስለዚህ ትዕዛዝን መረጠች። እንደ ዕድል ሆኖም ተረፈች። በኦንላይንም ምርመራቸውን ጀመሩ እና ጂሴል የምትባል ሴት በሜክሲኮ አንዲት ሴት ላይ እሳት እንደለኮሰቻት አገኙ። ከእሷ ጋርም ተነጋገሩ እና ጨዋታው ሁለት እውነታዎችንና አንድ ድፍረት መናገር እንደሚያስፈልግም ተረዱ። ሁሉም ነገር የጀመረው ወደ ተተወው ንብረት ሲሄዱና ጓደኛዋ ሳም አንዳንድ ነገሮችን በዚያ ሲሰብርም ነበር። ከዚያ ነገሮች እንግዳ መሆን ጀመሩ። እንደ አለመታደል ሆኖ የጂሴል የመጨረሻ ትዕዛዝ ኦሊቪያን መግደልም ነበር። ግን ይህ አልሆነም፣ ምክንያቱም ፔኔሎፔ ኦሊቪያ ከመመቷ በፊት አድናት ነበር። ጂሴል ስትሞት ጨዋታው ተራቸው እስኪመጣ ድረስ እንደሚቀጥልና ሁሉም እስኪሞቱ ድረስ እንደማያልቅ ነገረቻቸው። ጂሴል ካርተርን እንደማታውቀውም ተናገረች፣ ግን ፎቶውን ሲመለከቱ አንድ ነገር እየደበቀ ያለም ይመስላል። ጂሴልም ኦሊቪያን የመግደል ትዕዛዝን ስላላጠናቀቀች ሳታውቅ ራሷን ተኩሳ ገደለች። ፖሊስም ተመሳሳይ ችግር በሜክሲኮ የሄዱ ጓደኞች ቡድን ላይ እየደረሰ መሆኑንና ጥቂቶቹ ብቻ መትረፋቸውን በማየቱ እነሱ መመርመርም ጀመረ። ፖሊስ እንደገለጸውም ኦሊቪያ፣ ሉካስ፣ ማርኪና ሳም ብቻ ናቸው የተረፉት። የሚያውቁት ካርተርም ሳም እንደሆነ ሲያውቁ ተገረሙ። ተጨማሪ ጥናትም አደረጉና ሁሉም ነገር የጀመረበትን ቦታ አገኙ። ዲያብሎስ ኮሊክስን ከጠሩት መነኮሳት አንዷን አገኙ። ኮሊክስን ለማስቆም ሥርዓቱን 7 ጊዜ በወረቀት ላይ መጻፍና የቀደመውን ድስት የሰበረውን ሰው ምላስ ድስት ውስጥ ማስቀመጥ እንዳለባቸውም ነገረቻቸው። ወደ ቦታው ለመጀመሪያ ጊዜ ሲሄዱና ጨዋታውን ሲጫወቱም ሳም ነበር የሰበረው። ስለዚህ ሳምን አግኝተው እርግማኑን ለመስበር አብሯቸው እንዲሄድ አስገደዱት።
በተተወ ቦታ ላይ ያሉ ሳም ስርዓቱን እያከናወነ ነበርና የሉካስ ተራም ተጀመረ። ኦሊቪያን ወይም ማርኪ ላይ የመተኮስ ትዕዛዝም ተሰጠው። ሁለቱም እንዳይሞቱ ትዕዛዙን ላለማጠናቀቅም ወሰነ። ግን ስርዓቱን እንዲቀጥሉና እርግማኑን እንዲያቆሙ ራሱን መስዋዕት አደረገ። እንደ አለመታደል ሆኖም እንደ ታቀደው አልሄደም። ሉካስ ሳም ስርዓቱን እንዳያጠናቅቅ ለማስቆም ሞከረና ሳምን ገደለው። ከዚያ ሉካስ ሳምን ምላሱን ለመቁረጥ ሊጠቀምበት በነበረው ጩቤ ራሱን ገደለ። አሁን የማርኪ ተራ ነው። ኦሊቪያም ማርኪን ትዕዛዝን እንድትመርጥና እንዳታደርገውም ነገረቻት። የማርኪ ትዕዛዝም ኦሊቪያ ላይ መተኮስ ነበር። ከዛም እምቢ ስትል ማርኪ ራሷን ለማጥፋት ሞከረች፣ ግን ኦሊቪያ አስቆመቻትና ትከሻዋ ላይ ተመታች። የኮሊክስ ነፍስ ከማርኪ ጋርም ቆየ። ኦሊቪያም ትዕዛዙ እንደተፈጸመና አሁን የኮሊክስ ተራ እንደሆነ ነገረችው። ከዛም ኦሊቪያ እውነት ወይስ ትዕዛዝ ብላ ጠየቀችው፣ ግን ጋኔኑ ኮሊክስ በዚህ ጨዋታ እንደማይሳተፍም ተናገረ። ኦሊቪያም ከተጠየቀ በራስ ሰር የጨዋታው አካል ውስጥ ነው በማለት ሐሳቧን ሰጠች። ጋኔኑ ኮሊክስም እውነትን መረጠ። ኦሊቪያም ይህን ጨዋታ በሕይወት እንዴት ማምለጥ እንችላለን ብላ ጠየቀችው። ጋኔኑ ኮሊክስ ጨዋታውን የጀመረው ካርተር ስለሞተ ማምለጥ እንደማይችሉ ነገራት። ስለዚህ ጨዋታው ሁሉም ተሳታፊዎች እስኪሞቱ ድረስ ይቀጥላል አላት። አሁን የኦሊቪያ ተራም ነው። አዲስ ጓደኞችን ካላገኘች በቀር ጨዋታውን ለመጫወት ትገደዳለች። ከዛም ማርኪ ነፍሷ እንደገና ብቅ አለች። ኦሊቪያም ጨዋታው አላለቀም አለች፣ ግን ዕቅድ እንዳላት ተናገረች። ጨዋታው ተራዋ እስኪመጣ ድረስ እንደሚቀጥል ማስታወሰች። ስለዚህ አዲስ ጓደኞችን ማግኘት እንዳለባት ተናገረች። ይህን ጨዋታ በኦንላይን ለመለጠፍም ወሰነች። ቪዲዮውም ለቀቀች። በቪዲዮው ላይ ጨዋታውንና ደንቦቹንም ገለጸች። ከተጠየቁ የጨዋታው አካል ይሆናሉ ብላም ተናገረች። ከዚያም እውነት ወይስ ትዕዛዝ ብላ ጠየቀች። ስለተመለከታችሁ እናመሰግናለን። ይህን ይዘት ከወደዳችሁት ላይክ አድርጉና ለተጨማሪ ቪዲዮዎች ሰብስክራይብ አድርጉ። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ።